بسم الله الحمد لله الصلاة والسلام على خير الأنام እንደምታውቁት አሁን ያሳለፍነው ወር የቁርአን ወር ነው። አብዛኞቻችን ረመዳንን ስናስታውስ አእምሯችን ላይ የሚመጣው ረመዳን የጾም ወር እንደሆነ፣ አላህ ግን ረመዳንን ያስተዋወቀበት ከጾም ጋር በተያያዘ ነበር። ረመዳንን ሲነግረን አላህ ሸህሩ ረመዳን الذي أنزل فيه القرآن ቁርአን የወረደበት ወር ነው ይላል። ከዚህ የቁርአን ወር ጋር ከቁርአን ጋር ቆይታ አድርገን አሳልፈናል። አልሐምዱሊላህ አላህ ይቀበለናል። ስለ ቁርአን ቅድም ሲከራ የመጀመሪያው ስለ ቁርአን ትንሽ ብለናልና እሱን ላስታውሳችሁ። ኢብኑ ኹልዱን ታዋቂ የማህበራዊ ሳይንስ ፈልሳፊ ናቸው። የትምህርት የተለያየ ፊዚክስ፣ ኬሚስትሪ የምንለው ፍልስፍና አለ ወይም ሳይንስ አለ። የማህበራዊ ሳይንስ ፈልሳፊው ኢብኑ ኹልዱን ይሏቸዋል። ሶሻል ሳይንስን የመሰረቱት ይህ ግለሰብ ናቸው። ይህ ግለሰብ ኪታባቸው ለምን ይላሉ? አረቡል ኡማ ይላሉ። አረቡል ኡማ ከቁርአን ከኢስላም ገንጥለህ ብታየው ተራ እንስሳ ፍጡር ነው ይላል። የእኛ ልቅና ታላቅነታችን የሚገነባው ይሄን ዲን በመያዝ ብቃታችን፣ ቁርአንን በመሸከም ብቃታችን ነው የሚለካው። እስኪ ሰቡት ዑመር ኢብኑ አልኸጣብን ያን ታላቁን ሰው ከኢስላም ገንጥላችሁ ይዩት። በጣም ይጠጣ የነበረ ስነ ምግባር ያልነበረው ድብድብ ባህሪው የሆነ ከቴምር የሰራውን አምላክ የሚገዛ ተራ ሰው ኢስላም መጣና ካባውን አጠለቀለት። ፋሩቅ ሲሉ ሰየሙት ረሱል ሰለላሁ ዐለይሂ ወሰለም። ሰሃባውን ሁሉ ተመልከት። ሕፃናትን ከነ ህይወቷ ይከብሮ የነበረ የመጠጥ ፍቅራቸው እጅግ የናረ አውስና ከዝረጅ ብለው ተከፋፍለው ሲባሉ የኖሩ ተራ ሰዎች ነው። ኢስላም ቁርአን መጣና ለትልቅነት አበቃቸው። ይሄ ኡማ ከፍ ይበል ካለ የበላይ ይሁን ካለ ይሄ ቁርአን እንደ አዲስ የህይወት መመሪያችን ሊሆን ይገባል። ይሄ ቁርአን ከአረባዊ ትውልድ ትቢያ አንስቶ ትልቅ ያደረገውን አንድ ሰው ታሪክ ዛሬ ላውሳላችሁ። ምናልባት ከመሃላችን ቁርአን ያሐፈዘ ሰው ካለ የቁርአን አስተማሪ ካለ هو أستاذك وأستاذ أساتذتك إلى يوم الدين እስከ የውም القيامة የቁርአን አንባቢዎች ሁሉ ኡስታዝ የተባለ ግለሰብ ትልቅ ሰሃባ። ግለሰቡን በስም አስታውሳችሁ? ሰይዱል ቁራ የሚባለው ማለት ነው። ዑመር ኢብኑ አልኸጣብ ያስታውሱ። አንዴ ሹራ ሊያደርጉ በተቀመጡበት ቦታ ላይ ሰይድና ዑመር አንድ የመኒ ሹራው ላይ ታድሟል። በሳል ትልቅ ሰው። ሰይድና ዑመር ሹራ በሚያደርጉበት መሃል ላይ ወደዚህ ግለሰብ ያማትራል። ተዕዚመን ወኢጅላለን ወኢክባራ አክብረውት ዞር ይላል በሹራ። አሁንም ስብሰባ ላይ ናቸው። ድንገት አይናቸውን ወደ እሱ ያማትራል። የዑመርን ትኩረት የሳበ ይሄ ግለሰብ ማን ነው አለ። ይሄ ግለሰብ ይሄ ሰው የመኒ ሰው። ከዛ ምን አላቸው? የአሚረል ሙእሚኒን ማን ነው ይሄ ግለሰብ? አይነን እኮ ከሱ መንቀል አልቻልኩም አላቸው። ሰይድና ዑመር በመገረም አማ አረፍተ ይህን ሰው አላወቀውም እንዴ እስካሁን? ቃለ ማ አረፍቱ
አያውቁትም አላቸው። ተቂለትከ ኡሙክ አሉት። እናትህ ትጣን ምን ነክቶሃል እንደምንለው ነው። ኢነሁ ኡበይ አቡል ሙንዚር ሰይድ ልቁራ አሉት። ኡበይ ብኑ ከዓብ እኮ ነው የሙንዚር አባት፣ የቁርአን ቀሪዎች አይነታ። አታውቀውም እንደ ኡበይ ተራ ሰው ነው። ኡበይ ግመል ጠባቂ ነበር። ቁርአንን ሲይዝ ልቅናው ከፋ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ግለሰብ ይዘው የቅርብ ኩትኮፋ ይተውለት ነው። ሙስሊም ላይ በተዘገበው ሐዲስ ላይ አንዴ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኡበይ መጡና የአበል ሙንዚር አሉት። አረቦች በልጆቻቸው ሲጠሯቸው ደስ ይላቸዋል። አንተ የሙንዚር አባት ወይ አተድሪ አዩ አየትን ፊ ኪታቢላሂ ዐንደከ አዕዘም አሉት። የትኛው አንቀጽ ነው ቁርአን ውስጥ ከተጠቀሱት አንተ ዘንድ ካለው ታላቁ አሉት። ኡበይ ተአድበን አደብ ያዘውና ምን አለ? አላሁ ረሱሉሁ አዕለም አላቸው። አላህና መልእክተኛው ይበልጥ ያውቃሉ። ረሱል አላቆሙ፣ ኮትኩተውታል። መመለስ ነበረበት። ያ ኡበይ የትኛው አንቀጽ ነው ትልቁ አንቀጽ ማለት አለ። ኡበይ አሁን መመለስ የገደለበትና አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሚለውን አያተል ኩርሲ የምንለውን አነበበላቸው። ረሱል ሰለላሁ ዐለይሂ ወሰለም ደረቱን መታ ቸብ ቸብ አድርገው ሊየህነከ ልዕልሙ ያ አበል ሙንዚር አሉት። እውቀት ያስደስት አባባሉ ገለጻው ጥልቅ። እውቀት የት ደርሷል? በእውቀት ተደሰት። ማወቅ ምንኛ ያስደስት! እንዴት ያለውን ደረጃ የደረስክበት! ረሱል ሰለላሁ ዐለይሂ ወሰለም አንጸውት ይከታተሉት ነበር። ሐታ ነቢይ ሰለላሁ ዐለይሂ ወሰለም አንዴ ሶላት እያሰገዱ ወይም እየቀሩ ቁርአኑ የሆነ ቁርአን ትንሽ ብዥ አለባቸው። ሰሃቦቹ ሊመልሷቸው ሊያስተካክሏቸው ሞከሩ። ረሱል ሰለላሁ ዐለይሂ ወሰለም ወደ ማስተካከያው ተመለሱና ዞር ብለው አከማ የቁሉሁ ናሱ የአበል ሙንዚር፣ ሰዎቹ እንደሚሉት ነው እንዴ? ተሳስቼ ነበር? ረሱል ራሳቸውን ቼክአፕ የሚያደርጉበት ትልቅ ሰው በህይወቱ እሱም ማይረሳው አንድ ምሽት አለ። ይህን ታሪክ ሁላችን ስናነብ በዓይናችን ይገባል። አንድ ምሽት ላይ ኡበይ ብኑ ከዓብ በጭቃ ከተሰራው ቤት ውስጥ ቁጭ ብሎ እያለ የእንጨት በሩ ተንኳኳ። በዚህ ምሽት ማን እንግዳ ነው የመጣው? ማን ይሆን? በሩን ልክ ሲከፍተው የሩሱሎች ፈርጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት ለፊቱ ተሰይመዋል። ፈቃለ ያ ረሱለላህ ማ አምሰ ልየውመ አሐዱን አክረሙ ሚኒ ضይፈን አላቸው። እንደ እኔ ትልቅ እንግዳ ዛሬ ያያዘ ሰው ምድር ላይ የለም አላቸው። ረሱል ሰለላሁ ዐለይሂ ወሰለም ትልቅ ዜና ይዘውለት መጥተዋል። ቃል ያ ኡበይ ኢነላህ አመረኒ አን አቅረአ ዐለይከ አልቁርአን አሉት። አላህ ቁርአንን እንዳነብብህ አዞኝ ነው የመጣሁት በዚህ ምሽት አለኝ። አላህ በአንተ ላይ ቁርአንን እንዳነብ አዞኝ ነው አሁን በምሽት የመጣሁት። ኡበይ ደነገጠ። የሰማው ማመን ከበደ። አላህ ሰማኒ ቢስሚ ያ ረሱለላህ አላቸው። አላህ ኡበይ ብሎ ስሜን አወሳው እንዲ አላቸው። ቃለ ነዓም አሁን አውስቷል። አሁንም አላመነም። አላህ ዘከረኒ ፊል መለኢል አዕላ አላቸው። በመላእክቶች ዓለም ዘንድ ስሜን ኡበይ ብሎ አነሳው እንዲ አላቸው። ቃለ ነዓም ፈዘረፈት ዐይና አይኖቹ መቋቋም አልቻሉ። አላህ እሱ ዘንድ ሲያወሳ ታላቁን መልእክተኛ ቁርአን እንዲቀሩበት ሲልካቸው ከባድ ነው ደረጃ። ኡበይ ለዚህ ደረጃ ምን አበቃ ወዳጆች? ይህን ቁርአን ይህን ታላቅ መልእክት
በመሸከሙ ነው።